ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ነኝ እግዚአብሔር ይመስገን። የዝቤ ሚዲያ ነኝ። ለማታውቁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ በሚያምርና በቆንጆ ማስክ ስራ መጥቻለሁ። ያውና ያዋለን አብረን እንሰራለን ማለት ነው። አሁን ላይ ምን እንደማመጣ ታውቃላችሁ። ቆንጆ የፊት ማስክ ነው ማመጣውና ያን የፊት ማስክ ደግሞ ዛሬ እናያለን ማለት ነው። ዛሬ እንዳያችሁት ከመጀመሪያው ግሪን ቲ ነው ማለት ነው። ግሪን ቲ ይታያል ብዬ አስባለሁ። ግሪን ቲ ማለት ነው። ይታያል አይደለ? ግሪን ቲ እንደማታውቁት ብዬ ነው። ወይም ደግሞ አረንጓዴ ሻይ። ይሄ ደግሞ መጀመሪያ ላይ እንዳያችሁት ይሄ ይታያል ብዬ አስባለሁ። ብዙ እንደብዛዝ ብሏል። ያው ፊልተር ስላለው ሊሆን ይችላል ማለት ነው። ጠቆር ያለውና ይሄ የቀይ አበባ ዱቄት ነው። የቀይ አበባ ዱቄት ማለት ነው። ቀይ አበባ ታውቃላችሁ? ቀይ አበባ ዱቄት ነው። ይሄ ሰው ነው ያመጣልኝ ከፋርማሲ ወይም ከትልልቅ ሱፐር ማርኬቶች ይኖራል ብዬ አስባለሁ። የቀይ አበባ ዱቄቱ ከሌላችሁ ደግሞ የአበባ ውሃ አለ አይደለ? በእንግሊዘኛ አይዶን ነው ምን እንደሚባል አላውቅም፣ ግን የአበባ ውሃ የሚባል አለ ሱቅ ላይ ወይም የተለያዩ ሱፐር ማርኬቶች ላይ ይሸጣል። እና ቀጣይ ደግሞ ይሄ እርጎ ማለት ነው። እርጎ ይታያል። እርጎ ንጹህ መሆን አለበት። ንጹህ ስላችሁ ወይም ከፍሪጅ ወጥቶ ያልቆየ ኤክስፓየርድ ምናምን ማድረጉን አትርሱ፣ ማየቱን ማለት ነው። ሲቀጥል ደግሞ ጨው ያለውና የሌለው እርጎ አለ ማለት ነው። ሱፐር ማርኬቶች ላይ የሚሸጠው ጨው ያለው ጨው የሌለው የሚባል እርጎ አለ እና ያን ደግሞ አይታችሁ መግዛት አለባችሁ። እና ይሄ ሶስቱን ግሪን ቲ የአበባ ዱቄትና እርጎ ማለት ነው። አረንጓዴ ሻይና የአበባ ዱቄት እርጎ አንድ ላይ መደባለቅ ነው። አንድ ላይ ደባልቃችሁ መጀመሪያ ፊታችሁ ንጹህ መሆን አለበት። ፊታችሁ ንጹህ መሆን አለበት። ያ ማለት ፊታችሁ ላይ የሆነ ወዝ ቅባት ምናምን መኖር የለበትም ማለት ነው። ቅባት ካለ የምትጠቀሙት ቀጥታ ወደ ሰውነታችሁ አይገባም። ፊታችሁ መጀመሪያ ላይ በሳሙና በምትጠቀሙት ሳሙና ወይም የኩርኩም ምንድን ነበር የሚባል ያልጫ ቅመም የምንጠቀመው አለ አይደለ? የህርድ የንጹህ ህርድ ሳሙና አለ ሱፐር ማርኬቶች ላይ ፋርማሲዎች ላይ። በሱ ብትጠቀሙ ደግሞ ሞር ጥሩ ነው ማለት ነው። እና ሁሌም እርጎ ጥሩ ነው። የሞቱ ዴድ ስኪኖችን እርጎ ቡና ዴድ ስኪኖችን ያስነሳል ይባላል። ያው በሳይንስም ያው እኔም ደግሞ የጠቀመኝ ነው ሁሌም አቀርበውና እርጎ ከሌላችሁ ወይም ደግሞ የኮኮናት ዘይት ወይ የወይራ ዘይት መጠቀም ትችላላችሁ። እርጎ ከሌላችሁ ማለት ነው። የአበባ ዱቄት ከሌላችሁ ደግሞ ቢኖር ጥሩ ነው። ከሌላችሁ ልክ አሁን እንዳልኳችሁ እንትን መጠቀም ትችላላችሁ። እርድ ንጹህ እርድ የቅመም ምናምን ያለበት ሳይሆን ንጹህ መሆን አለበት። ያ መጠቀም ትችላላችሁ። እና ፊታችሁን ስቲም ብታረጉ ደግሞ ሞር ጥሩ ነው። መጀመሪያ ከመቀባታችሁ በፊት ፊታችሁን በሳሙና ከታጠባችሁ ዘይቱ ንጹህ ከሆነ ፊታችሁ በኋላ ስቲም ብታረጉት ጥሩ ነው። ግዴታ ስቲመር አያስፈልግም። ንጹህ ሳህን ላይ የፈላ ውሃ ጨምራችሁ ፊታችሁን ራቅ አርጋችሁ እንትን ማለት ስቲም ማድረግ ትችላላችሁ። ግዴታ ስቲመር አያስፈልግም። ሰው ባለው ነው፣ ቤታችን ባለው ነው። ምክንያቱም እኔ ሁሌ የምሰራው በተፈጥሮ በኔቸር የበለጸጉ ነው ፊታችን ላይ የምንቀባው። እኔ ያው አርቲፊሻል ወይም ደግሞ ሰው ሰራሾችን አልጠቀምም። ያው የሚበላ ነገር አሁን ቡና ምርጉም ሁሉም ነገር ቤታችን ላይ የምንጠቀመው ንጹህ ነገር ስለሆነ ያን ነው የምሰራው ሁሌ የምጠቀመው ማለት ነው። እኔ ሁሌም አርቲፊሻል ነገር ተቀብቼም ተጠቀሜ ማላቅም። ሁሌም በኔቸር ነው የምመጣው እና እኔ ፊቴ በጣም በማዲያት እንትን ያለ ነበር። እኔ ያው ተፈጥሮ እንትኖችን መጠቀም ከጀመርኩ ነው ንጹህ የሆነልኝ እንደዚህ የተስተካከለልኝና ያው እንግዲህ ዛሬ ያለው ይሄ ነው። ያላችሁን ቤታችሁ ላይ ሩዝ መቼም ሩዝ ቤት አይጠፋም። ቤታችሁ ያፈራውን መጠቀም ትችላላችሁ። ቤታችሁ ያፈራውን ማለት ነው። ግዴታ ሱቅ ላይ ብዙ ብር 500 600 ብር ከዛም በላይ አውጣታችሁ መግዛት አይጠበቅባችሁም። ቤታችሁ ላይ መቼም በየቀኑ ቡና እናፈላለን፣ ሩዝ እንቀቅላለን፣ ሌላም እና ያን መጠቀም ትችላላችሁ። ለፊታችሁ ለፀጉራችሁ ሩዝ ቆንጆ ነው። እርጎ ቡና ቆንጆ ነው። እንቁላል ካላችሁ እና እነዚህ ሶስት ግብአቶችን ዛሬ ፊታችን ጽድት እናደርጋለን ማለት ነው። በእነዚህ በሶስቶቹ ፊታችን ጽድት እናደርጋለን፣ ፋፈሽ እንላለን ባለን በተፈጥሮ። ስለዚህ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። አመሰግናለሁ። ሁሌም አመጣላችሁ አዲስ ነገር ነው። ሰብስክራይብ እና ደወል ምልክቷን መንካታችሁን አትርሱ፣ ሁሌም እንዲደርሳችሁ ማለት ነው። አመሰግናለሁ።